ይቺ ፕሮፌሽናል ንብ አናቢ ወይም ንብ አርቢ ሴት ቁርአን ስለ ማር ንቦች በሰጠው ትክክለኛ መረጃ በጣም ተደንቃለች። ግንዛቤውም አስደንግጧታል። ምክንያቱም ከ1445 ዓመታት በፊት የተገለጠው ቁርአን ስለ ማር ንቦች የያዘው ዝርዝር መረጃ በሚያስደንቅ ሁኔታ ከጊዜው የቀደመና በዛ ዘመን ይታወቃል ተብሎ ለማሰብ የሚያዳግት ነበር። የዚህ ባለሙያ ስም ማክኬ ኦርተን ይባላል። በኢንቶሞሎጂ ጥናት ወይም በነፍሳቶች ጥናት ላይ የተማረችና የሰራች መሆኗን ድህረ ታሪኳ ያሳያል። ንብ በማነብ ስራም ላይ ከ10 ዓመት በላይ ልምድ አላት። በአሁኑ ጊዜም የማስተር ዲግሪዋን ንብ በማነብ ዙሪያ በኮርኔል ዩኒቨርሲቲ እየተከታተለች ትገኛለች። የተተረጎመውን የቁርአን መጽሐፍ ይዛ የሱራ ነህል ምዕራፍን እያነበበች የሚያሳይ ቪዲዮ በኢንስታግራም ገጿ ላይ አጋርታለች። I heard there was a chapter in the Quran about honeybees, so I had to check it out, and this is what I found. Chapter 16 is called The Bee. በቁርአን ላይ ስለ ማር ንቦች የሚያወራ ምዕራፍ መኖሩን ሰማሁ። ከዛም ማረጋገጥ ነበረብኝ። እናም የደረስኩበት ነገር ይህን ይመስላል። በቁርአን ላይ የሚገኘው ምዕራፍ 16 የንብ ምዕራፍ ይላል። ስለ ንብ የሚገልጸው ምዕራፍ 16 ቃላቶችንና 16 የተለያዩ የአረበኛ ፊደሎችን ይዞ ማግኘቷ በጣም አስደንቋታል። የሚያስገርመው ነገር ደግሞ ሴት ንቦች 16 ጥንድ ክሮሞዞሞች ያላቸው ሲሆን ወንዶቹም 16 ጥንድ ክሮሞዞሞች አላቸው። ኢስላም ለንቦች ከፍ ያለ ከበሬታን በመስጠት ንቦችን መግደልን እንደ ኃጢአት መቁጠሩ ልቧን ነክቷታል። ኢስላም በጣም በከፍተኛ ሁኔታ ንቦችን በማክበሩ ንቦችን መግደልን እንደ ኃጢአት ያየዋል ትላለች። And Islam highly respects the bee to the point where it's a sin to kill one. እዚህ ጋር መታወቅ ያለበት ነገር ኢስላም ተፈጥሮን መንከባከብ ላይና ሚዛኑን ጠብቆ ማቆየት ላይ ከፍ ያለ አጽንኦት እንደሚሰጥ ነው። ኢስላም ሙስሊሞች ምድርን የመጠበቅ ሚናቸውን እንዲጫወቱ ያበረታታል። ንቦችን በተመለከተም እነርሱን ጠብቆ ማቆየት ከዚህ አስተምሮቱ ጋር የተገናኘ ነው። ከዚህ በተጨማሪም ይቺ ማክኬ የተባለች ባለሙያ ያደነቀቻቸውን 3 ዋና ዋና ነጥቦች ትገልጻለች። የመጀመሪያው ቁርአን ስለ ማር በሽታን የማዳን ባህሪው እና ስላሉት የተለያዩ ቀለሞች የሚገልጸው አንቀጽ እጅግ አስደናቂና አስገራሚ ሆኖ አግኝተዋለች። ሁለተኛው በቆፎ ኑሯቸው ውስጥ እያንዳንዱ የንብ አባል የሚጫወቱት የየራሳቸው ወሳኝ ሚና እንዳላቸው ተደርጎ ስለ ንቦች ታታሪነት በቁርአን ላይ የተገለጸበት መንገድም አርኳታል። ለሰው ልጆች ሕይወትም እንደ ጥሩ ምሳሌ አድርጋ አይተዋለች። በመጨረሻም ማኬ ንቦችን ለመግለጽ ቁርአን የተጠቀመውን ጾታ ተኮር ቋንቋም መዝግባለች። በተለይ ደግሞ የአንስታይ ግሶቹን እንደ መገንባት፣ መብላትና መስራት ያሉ ድርጊቶችን ለመግለጽ በተጠቀመው የአንስታይ ጾታ ግስ አጠቃቀሙ ላይ Quite beautiful. And then number 3, the last thing I thought was really cool is that the Quran was originally written in Arabic. And the Arabic has female, male verbs. And the verbs they use to describe the honeybee, building, eating, foraging, working, were all female verbs. ሶስተኛው በጣም ይገርማል ብዬ ያሰብኩት የመጨረሻው ነገር ቁርአን በመጀመሪያው የተጻፈው መነሻ ቋንቋው አረበኛ ነው። አረበኛ ደግሞ አንስታይና ተባዕት ግሶች አሉት። የማር ንቦችን መገንባት፣ መብላት፣ መስራት የመሳሰሉትን ቃላቶች ለመግለጽ የተጠቀሙት ግስ ሁሉም ላይ የአንስታይ ጾታ ገላጭ ግስን ነው። በእርግጥ ንብ የማነብ ሥራ መዳበር የጀመረው ምንም አይነት ሳይንሳዊ ዳራ በሌላቸው ማር በሚፈልጉ ታሪክ ተሰድሮ መቅረብ ከጀመረበት ዘመን በፊት በነበሩ ጥንታዊ ሰዎች ነው። በታሪክ ውስጥ ንቦች የአበባን ኔክታር ወይም ጣፋጭ ሰብስበው ማር እንደሚሰሩና ቀፎ እንደሚገነቡ በተግባር ይታወቃል። ነገር ግን በጣም በቅርቡ ነበር በ19ኛው መቶ ክፍለ ዘመን መጀመሪያ ላይ እንደ ኤድዋርድ ቤቨን ላሉ ሳይንቲስቶች ምስጋና ይገባውና ማር የሚሰራው በሴት ንቦች ወይም ሰራተኛ ንቦች በመባል በሚታወቁ ንቦች መሆኑ የተደረሰበት። ወንዶቹ ንቦች ማር አያመርቱም። ነገር ግን እዚህ ጋር መታወቅ ያለበት ወሳኝ ነገር ምንም እንኳ ይህ የተደረሰበት በጣም በቅርቡ ቢሆንም ቁርአን ግን ይህን በ7ኛው መቶ ክፍለ ዘመን ማንም ባላወቀበት ጊዜ ገልጾታል። ቁርአን እንዲህ ይላል፣ ጌታህም ወደ ንብ እንዲህ ሲል አስታወቀ፣ ከተራራዎች ከዛፍም ሰዎች ከሚሰሩትም ቀፎ ቤቶችን ያሺ፣
ከዚያም ከፍሬዎች ሁሉ በይ፣ የጌታሽንም መንገዶች ላንቺ የተገሩ ሲሆኑ ግቢ። ከሆዶቿ መልኮቹ የተለያዩ መጠጥ ይወጣል። በእርሱ ውስጥ ለሰዎች መድኃኒት አለበት። በዚህ ውስጥ ለሚያስተነትኑት ሕዝቦች በእርግጥ ተአምር አለበት ይላል ሱራ ነህል አንቀጽ ከ68 እስከ 69። ይህ ቅዱስ አንቀጽ ማር የሚያመርቱት ንቦች ሴት መሆናቸውን ያሳየናል። ይህን ለመረዳት በአረበኛ ቋንቋ የተካኑ መሆንን አይጠየቅም። መብላት ለሚለው ግስ ቁርአን የተጠቀመው ኩሊ የሚለውን ቃል ሲሆን ይህም አነስታይ ጾታን ይጠቁማል። ለተባዓት ወይም ለወንድ ገላጭ ሲሆን ቃሉ ኩል የሚለውን ቃል ይጠቀማል። ግሱ እንዲህ በሚል ቃል ይቀጥላል። የጌታሽንም መንገዶች ለአንቺ የተገሩ ሲሆኑ ግቢ። እንደገና እዚህ ጋር አላህ ኡስሉኪ የሚለውን የአረበኛ ቃል ይጠቀማል። ይህም አነስታይ ጾታን ይጠቁማል። ተባዓት ጾታን ወይም ወንዱን ለመግለጽ ስንፈልግ ኡስሉክ እንላለን። ማር የምትሰራው ንብ 2 ሆዶች እንዳሏት ቁርአን ይነግረናል። እዚህም ጋር ቁርአን ቡቱኒሃ የሚለውን የአረበኛ ቃል ይጠቀማል። ቡቱን የባትኒ ብዛህን ገላጭ ቃል ነው። ሃ የሚለው ተውላጠ ስምም ሶስተኛ ሰው ነጠላ አነስታይ ጾታን የሚያመላክት ነው። አድራጊው ብዛሃንን አመልካች ቢሆን ኖሮ ማለትም ብዙ ንቦችንና ብዙ ሆዶችን ለማመልከት ቢሆን የቀረበው ቃሉ ቡቱኒሂና ይሆን ነበር፣ ቡቲኒሃ በሚለው ፋንታ። ስለዚህ ቁርአን ማር የምታመርተው ሴቷ ንብ ከአንድ ሆድ በላይ እንዳላት እየነገረን ነው ማለት ነው። እናም ዛሬ ያለምንም ጥርጥር በሳይንሳዊ ማስረጃ ሴት ንቦች 2 ሆዶች እንዳሏት አውቀናል። አንዱ ለምግብና ምግቦችን ለመፍጨት የምትጠቀምበት ሲሆን ሁለተኛው ሆዷ ከአበቦች የምትሰበስባቸውን ኔክታሮችና ውሃዎችን ለማከማቸት የምትጠቀምበት ነው። ንቦችም ማር ለመስራት የሚጠቀሙት ይህን ኔክታርና ይህን ውሃ ነው። ለዚህ ምክንያት ሲባልም በሁለተኛው ሆዷ ውስጥ ምንም አይነት የምግብ ዝውውር አይካሄድም። ይህ ሐቅ የታወቀው ከ300 እና 400 ዓመታት በፊት ነው። ነገር ግን ቁርአን ከበርካታ መቶ ዓመታቶች በፊት ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ገልጾላቸዋል። በመጨረሻም እጅግ በጣም ወሳኙ ነገር ንቦች ቀፏቸውን ከራሳቸው ሰም እንደሚገነቡ በጠቅላላው ይታወቃል። ነገር ግን ሳይንቲስቶች በቅርቡ እንጨቶችን ተጠቅመው ቀፎዎችን የሚገነቡ ብርቅዬ የንብ ዝርያዎች መኖራቸውንም ደርሰውበታል። እንደዚሁም በጣም ጠጣር በሆኑ አለቶችም ውስጥ የሚገርመው ምን እንደሆነ ታውቃላችሁ? ቁርአን ይህን ቀደም ብሎ ገልጾታል። እንዴት አንድ ያልተማረ ሰው ነቢዩ ሙሐመድ የአላህ ሰላም በእርሳቸው ላይ ይሁንና ይህንን ሳይንሳዊ ሐቅ በጣም ጥልቅ የሆነ ሳይንሳዊ ጥናትና ምርምር እጅግ በዘርፉ በላቁ ሳይንቲስቶች በጥልቀት ካጠኑ በኋላ ሊታወቅ የሚችልን ግኝት ሊያውቁ ቻሉ የሚለው ነው። ስለዚህ ማካይ በዚህ በቁርአን ላይ በተገኙ ትክክለኛ ሳይንሳዊ ዝርዝሮች ተማረከች። ለእርሷ እነዚህ አንቀጾች የቅዱስ ቁርአንን ዘመን የማይሽረው ታላቅነትና የጥበብ ክምችት ለመሆኑ ምስክር ሆኗታል። አላህ እንዲህ ይላል፣ እርሱም ቁርአን እውነት መሆኑ ለእነርሱ እስከሚገለጽላቸው ድረስ በአጽናፎቹ ውስጥና በነፍሶቻቸውም ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን። ጌታህም እርሱ በነገሩ ሁሉ ላይ አዋቂ መሆኑ አይበቃቸውምን? ሱራ ፉሲለት ምዕራፍ 41 አንቀጽ 53። የኢስላምን ብርሃን ማየት እንዲችሉ አላህ የሰዎችን ልብና ጭንቅላት መክፈቱን ይቀጥል። አሜን።